ሳስኬቹዋን ኖሚኒ ፕሮግራም በደንብ ያዙት። ሳስኬቹዋን ኖሚኒ ፕሮግራም በሚል ሰርች አድርጋችሁ ገብታችሁ አፕላይ አድርጉ። ስለዚህ ይሄ እድል ነው። እጣው ከደረሳችሁ እናንተን ፒክ ያደርጓቸዋል። በአጭር ጊዜ ውስጥ የመኖሪያ ፍቃድ ሰጥተው ወደ ካናዳ ያመጧቸዋል ማለት ነው። በስራ መምጣት የምትፈልጉ ሰዎች በዛ ማመልከት ትችላላችሁ። ሌላው ደግሞ በትምህርት ነው። በትምህርት መምጣት የምትፈልጉ ግሬድ 12 ይሆናችሁ ግሬድ 12 የጨረሳችሁ ሰዎች ካላችሁ ከ2 ዓመት በላይ ባትቆዩ ጥሩ ነው። ስለዚህ እናንተ አይኤልቲሲ ወይም ዲሊንጎ ላያስፈልጋችሁ ይችላል። ከትምህርት ሚኒስቴር ከ9ኛ ክፍል እስከ 12ኛ ክፍል የተማራችሁበትን ከዛ በእንግሊዝኛ እንደተማራችሁ ካመጣችሁ ዶክሜንታችሁን ካዘጋጃችሁ እናንተም ሰክሰስፉል ትሆናላችሁ። ግን ፈንድ ማሳየት አላችሁ። በአካውንታችሁ ስቴትመንት ላይ ገንዘብ ማሳየት አለባችሁ።